አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ወሰላቱ ወሰላሙ አላ ረሱሊላህ። ወንድምና እህቶቼ፣ በተለይ ወጣቶች፣ በተለይ ያላገባችሁ እስቲችን ምክር እንደ ታላቅ ወንድም ልስጣችሁ። እንደሚታወቀው እናንተ ያላችሁበት ዕድሜ እንዴት አድርጌ ነው አሁን ስለ ወንዶች ልጀምር፣ እንዴት አድርጌ ነው ሴት ማጥመድ ምችለው የመሳሰለውን የሚመስል ጅል የሆነ ሐሳብ ብቅ ይልባችኋል። ሴት ልጅ አንተ እንደፈለክ አድርገህ ልታጠምዳት ብትሞክር ሌላው ሰው በዛ በኩል ያስሾልክብሃል። ምክንያቱም አሳ ነው በወጥመድ የሚያዘው። በወጥመድ ከተያዘ በኋላ እዛው አይፈራገጥም፣ ወጥመዱ በብዛት ይይዘዋል። ጥያቄው ግን ምንድን ነው? አላህ ካላለልህ፣ ከላይ ካልተጻፈልህ፣ እሱ ምርጧን ዘላቂዋን ካልሰጠህ ትቸገራለህ። እንዴት ነው ምርጥ ሴት የሚገኘው? እዩት አሁን ሙሳን አለይሂ ሰላም ሰው አገር ሄዱ። የት? መድየን የሚባል ቦታ። ከዛ በኋላ ከግብፅ ሄደው ነበር። አንድም የሚያውቃቸው ሰው የለም። ሁለት ሴቶች ውሃ ሊቀዱ ቆሞ ባለበት ወንዶች ውሃ ሲቀዱ አያቸው። ሴቶቹን ጠየቃቸው፣ ለምንድን ነው የማትቀዱት አላቸው። እኛ እኮ እነዚህ ወንድረኞች ውሃ ቀድተው ሳይጨርሱ እኛ መቅዳት አንችሉም አለ። ከዛ በኋላ ገባና ውሃ ቀዳላቸው። ውሃ ከቀዳ በኋላ ዛፍ ስር ጥጉን ያዘና እቺን ዱዓ ለጌታው አደረገ። ረቢ ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር፣ ጌታዬ ሆይ ወደ እኔ ከምታወርደው ከሆነ እኮ ሲሳዮችህ በጠቅላላ ከእጃ የሆንኩኝ ባሪያህ ነኝ አለው። እንግዲህ ስለ ሴት አላነሱ፣ ስለምን አላነሱ። መልካም ሥራ ሰሩና ለማን? ለእነዚህ ለደካማ ሴቶች። ሴቶች ደካማዎች ናቸውና ሊረዱ ሊንከባከቧቸው ይገባልና ጌታቸውን ለመኑ። የሴቶቹ አባት ሱብሓነላህ እንዴት በጊዜ መጣችሁ አላቸው። አረ ለኛ እንዲህ አይነት ሰው እኮ ውሃ ቀዳለን። ከዛ ፓርት 2 ሊቀጥል ነው። እናንተ ፓርት 1 ፓርት 2 ፓርት 3 ጅንጀና ብላችሁ በጣም ሞኝ የሆነ ነገር ስለምታስቡ እስቲ ሁሉ ፋርነት እንደሆነ ብቻ ልንገራችሁ። ጉዳዩን ከአላህ ጋር ካያያዝከው አላህ ለዱንያ ለአኼራ የምትሆን እንቁ ይሰጣል። ከዛ ሴቷ ምን አለች? አንደኛዋ ከሁለቱ ውስጥ ማለት ነው፣ ያ አበቲ ስተእጅርሁ፣ አባታችን ሆይ ቅጠረው ይሄን ግለሰብ። ኢነ ኸይረ መን ስተእጀርተ አልቀዊዩል አሚን፣ ከምትቀጥራቸው ሰዎች ሁሉ እኮ በላጩ ጠንካራውና ጠንካሬውን በምናወቀች አንደኛ ውሃ ሲቀዳላቸው፣ ሁለተኛስ አልአሚን ታማኝ የሆነውን ቅጠር። ታማኝ መሆኑን በምናወቀች አፈር ሰነዶች ላይ መጥተዋል። ምን የሚል? ውሃ ከቀዳላቸው በኋላ ከኋላ ሁኑ አላቸው። ከፊት አድርጎ የእነሱን ሰውነት እንኳን አላየም። ያላህ ውድ ባሪያ ታላቁ ነቢይ ሙሳ አለይሂ ሰላም። ሴቷ ቆቅናት፣ ብልጥናት። ይሄ ለአላህ የታመነ ሰው መሆን አለበት። ሴት ልጅ ከፊቱ አድርጎ እያሳየ እማይሄድ ውሃ ቀዳላቸው፣ ተሸከመላቸው፣ አደረሰላቸው። ጌታውን ለመነ። አባትየው ምን አለው? ሂጂና ጥሪ ያላት። እሷን ደግሞ አሁን ወደ ሴት ደግሞ እንምጣ፣ መጨረሻ ላይ እያይዝላችኋለሁ። ሂጂና ጥሪው ስትባል አላህ ምን ሲል ጠቀሳት? ተምሺ የምትጓዝ ሆና መጣች ወደ ሙሳ። አለስቲሕያኢን በሐፍረት የተሞላች ሆና እቺ ሴት እኮ ወደ ሙሳ መጣች። ምን ልታደርገው? ልትጠራው። ከ2000 ከ3000 ዓመት የሚደርስ ልኬት ያለው ዘመን የዚች ልጅ ውበት ሲጠቀስላት ኖረ። ዳሌዋ ይህን ይመስላል፣ እንትኗ ይህን ይመስላል አልተባለም። ተምሺ ምትራመድ፣ አለስቲሕያ በሐፍረት ተሞልታ። ዛሬ እህቶቻችን ወንድ እናጠምዳለን ብለው እርምጃቸው ይናደፋል። ላሐውለ ወላ ቁወተ ኢላ ቢላህ። ካትወክ ሚሉት አለ። እግራቸው ላይ ሰንሰለት ያደርጋሉ፣ እግራቸውን ያሳያሉ። ይህ ሁሉ ምንድን ነው ጥረቱ? እና ወደ ጎን ደግሞ ሞንደል ይላሉ። ምንድን ነው ኦብጀክቲቭ ሲባል ወንድ ከተገኘ ነው። ጥያቄው እህቴ፣ አንቺ እንዲህ አባብለሽ ልክ ለድመት ሳምባ አሳይቶ ድመትን እንደመያዝና እንደ ማጥመድ በሆነ መንገድ ያጠመድሽው ወንድ ነገ በተራው በወቅቱ በዘመኑ ደግሞ ሌላኛዋ ኩብል ስትመጣ ወጣት ስትመጣ ትቀማብሻለች ወይስ አትቀማም? ትቀማለች። ስለዚህ እውነተኛ ውበት አላህን መፍራት ነው። ወንዶችም ባለንበት ዘመን በጣም በመልካችሁ ጉዳይ እየተጨነቃችሁ ነው። ተው፣ የሆነ ቀልድ ልናገር ነበር፣ ይቅርብኝ። ቁም ነገር ስለሆነ እየተናገርኩ ያለሁት። ብቻ ምን ልላችሁ ነው? ወንድምና እህቶቼ ሆይ አላህን እንፍራው። የእውነተኛ ያላህ ባሪያዎች እንሆን። በሴት ልጅ ልብ ውስጥ የሚያስቀምጠን የኛ ጌታ ነው። ከሱ ጋር ጥሩ ግንኙነት ከሌለን
ሴቷ ዛሬ ወደደችን ቢባል ነገ አስታውካ ትተፋናለች። ምክንያቱም መጀመሪያውንም አልዋጠችንም። ከሱ ጋር ግን ምርጥ ግንኙነት ምርጥ ኮኔክሽን ኖሮን ከቀጠልን የነቢዩን ሱና የእሳቸውን ምክሮች ሁሉ በሕይወታችን ላይ የምናዳብር ከሆን ሴቶቹ ሞተን እንኳን ይንገበገቡልናል። አቡ ሰለማ የተባለው የውዶች ሁሉ ውድ ሶሃባ ልክ እሱ ሲሞት አላህ በተሻለ ይተካሻል ስትባል ሚስት ምን አለች? ከአቡ ሰለማ ወዲህ ሰው ከየት ይመጣል አለች። አላሁ አክበር! እንዲህ አይነት አንቀጥቃጭ ሚሳይል የሆነ ፍቅር አለ። ባል ለሚስቱ እውነተኛ የአላህ ባሪያና ለእሷ የሚመች ሰው ስለነበረ ከሱ ወዲያ ማን ሊመጣ ይችላል አለች። አላህ ግን ሁሌ ባሪያዎቹን በተሻለ የሚተካው ጌታ በነቢዩ ሰለላሁ ዐለይሂ ወሰለም ተካት። እሺ ወደ ሴቶች ደግሞ እንምጣ። ሞታ ምታንገበግብ ደግሞ አለች። በምኗ? በፍቅሯ። ምን አይነት ፍቅር አላህ ነው የሚያውቀው። ይኸው አላልኳቸውም ቅድም? የምርጥ ሴት ፍቅር ራሱ የሚሰጠው ከማን ነው? ከአላህ ነው። ሴቶች ሆይ እናንተ ስለተቅለበለባችሁ አላህን ስላመጻችሁት አይደለም። ነቢዩ ሰለላሁ ዐለይሂ ወሰለም ኸዲጃ ከሞተች በኋላ በጣም እሷን ያስቧት ነበር። የኸዲጃ እህት በበራቸው በኩል ስታልፍ ይወጡ ነበረ ድምጿን ሲሰሙ። ማን እያስታወሱ? ኸዲጃን እያስታወሱ። ከዛ ተጠየቁ። በማን? በአይሻ። አላህ እኮ እኔን ድንግሏን ተክቶልሃል ሲባሉ እሳቸው ምን አሉ? እሷን የመሰለ በፍጹም አላህ አልሰጠኝም። ምክንያቱም አሉ ሩዚቅቱ ተለግሻለሁ፣ ሑባሃ የእሷን ውዴታ እኮ በልቤ ውስጥ ጌታ ያፍሶብኛል አሉ። ይኸው ሞታ የምትወደዳለች። ቅድም የአቡ ሰለማ ምሳሌም ነገርኳችሁ። አቡ ሰለማ ሞቶ ሚስቱ ምን እስክትል ድረስ ከሱ ወዲያ ሰው ከየት ይመጣል እስክትል ድረስ የሙሳን ምሳሌ አየን። የዛችን ውድ ሴት ምሳሌ አየን። ወኳ ራሱ ሙሳንም ማንንም በማይረብሽ መልክ ጌታ ራሱ አወደሳት። እስቲ እህቶቻችን ሀፍረት ተላበሱ። እስቲ ወንድሞቻችን እስቲ እዝነትን አላህ የሚፈልገውን ትክክለኛውን ነገር እንላበስ። አላሁ ስብሓነሁ ወተዓላ ወጣቶች ሆይ ምርጥ ሚስት ይስጣችሁ፣ ስታይዋት ምትረኩባት። እህቶቼ ሆይ ምርጥ ወንድ ይስጣችሁ፣ እንደ አባትም እንደ ወንድምም እዝን አድርጎ በቃ መንከባከብ ችሎ ወደ አኼራ ጎተት አድርጎ ዱንያ አኼራን የሚያሳምር ወንድ አላህ ይስጥ። የሁላችንም ትዳር አላህ ያስተካክል፣ መጨረሻችንን አላህ ያሳምር። እባካችሁ አሁን እየተሄደበት ያለው አብዛኛው መንገድ ጤነኛ ስላልሆነ ፍቅርን ከትክክለኛው ቦታ እንፈልገው፣ ትክክለኛውን መንገድ እንጓዝ። በሸሪዓችን ዘ ኢንድ ጀስቲፋይ ዘ ሚንስ የሚባል ነገር የለም። ምን ማለት ነው? መጨረሻ ላይ መድረስ የፈለግኩበት ዓላማ እዚህ ጋር መሄደው የምጨማለቀውን ያስተካክልልኛል የሚባል የለም። ልጅቷን ለምሳሌ በሌለ ሙድ ጀንጅናሃት የሆነ ዋናው እሷን ለኒካህ ማብቃት ነው ብትል ከአንተ የበለጠ እሳት የላሰ ይመጣብሃል፣ ኃይለኛ ጀንጃኝ። ሴቷም ልክ እንደዚሁ በኃይለኛው ስታይሌን አሳይቼ ብራዬ ላይ እንትን አስገብቼ ምናምኔ ላይ እንትን አስገብቼ ብዬ ይይዘዋለሁ ወንዱን፣ ዋናው ወደ ኒካህ እንደምንም አድርጌ አስገባዋለሁ ብለሽ ካሰብሽ ከአንቺ የበለጠች እሳት የላሰ ጩልሌ። አላህ ደግሞ ይሰልጥና በየዘመኑ ጉድ እንዳንሆን አላህን በመፍራት ላይ ብቻና ብቻ ይሁን ጉዟችን። ወንድምና እህቶቼ ሆይ እንግዲህ አጠር ያለች ምክሬ ናት። አላህ መጨረሻችንን ያሳምረው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።